Wow. Of course. Excuse me. ቬሎ ቀላል አደርጋለሁ። የሰርጉ ጉዳይ ስናስብ የመጀመሪያው ጥያቄ ዲጄሊ ቬሎ ትለብሳለች ወይስ አትለብስም? ይሄ ብዙዎች ጥያቄ ነው። ጥያቄያችሁን በትክክል መልሳለሁ። ቬሎ መልበስ በእኔ አልተጀመረም። ቬሎ መልበስ ሁላችንም የፍከቤም ቾምቤም አየሉም አይናለምም ቴቲም ሊሊም ሁሉም ከልጅነት ጀምራ ስትዳር ሲባል ቬሎ ለብሳ መውጣቷ ነው የምታስበው። ለቬሎ ያለን ፍቅር ከባድ ነው። ብዙ ቾምቤ ሴቶች ደግሞ ያልገባችሁ ነገር ቢኖር ለቬሎ ያለን ፍቅር ከባድ ነው። ከቀሚሱ ይልቅ ቬሎ ሳስበው ደስ ይለኛል። ቡፍ ያለ ቬሎ አላረለ በጣም አጫ በረዶ የሆነ ቬሎ እዛ ቬሎ ላይ አለ አይደለ በቃ ተሽካር ከቬሎ ከዛ ዋው of course excuse me ቬሎ ቀላል አደርጋለሁ። ወርታላክለት ሁለተኛ የመልሱ የአገር ባህል ልብስ ነው። አክቹአሊ የአገር ባህል ላይ አሁን ለምሳሌ እንደዚህ ወይ አይደር በጣም እንደዚህ የሆነ ደስ ይለኛል። እንደ ቬሎ አይነቱ አለ አይደል? ቀሚስ እንደዚህ ሆኖ ቅምስ ያለ ቀሚስ ደስ ይለኛል። አይደር ደግሞ ካልሆነ ደግሞ እሱ ካልሆነ አጭር ስለሆንኩ እኔ አጠር ያለ ልብስ ስለሚያምርብኝ አጠር ያለች ምጥን ብላ ትንሽ ሴክሲ የሆነች ያበሻ ቀሚስ እሱ ለመልሱ ነው። ያበሻ ቀሚስ አለ። ያበሻ ቀሚስ እኔ ለብሳለሁ። ለቱ ደግሞ ያበሻውና አስለብሰዋለሁ። ደውረ ባሪ ሰርጉ ምንም ጥያቄ የለውም። ኢትዮጵያ ነው የሚሆነው። ግን ላይፍ ነው ሰርግ ማድረገው። excuse me this is DJ Lee እንዴ ላይቭ ቴሌቪዥን ኢትዮጵያ ብሮድካስቲንግ ላይቭ ላይ ያስተላልፍ ይገባዋል እንዴ። ስንት አመት አገልግያለሁ። ሰማዋለሁ እንዴ አስገባለሁ ወረቀት እንዴ። እና ስፖንሰር ምናምን አንደኛ የክብር ስፖንሰር፣ ሁለተኛ የክብር ስፖንሰር፣ ሶስተኛ የክብር ስፖንሰር እየተባለ በፕላቲኒየም ምናምን እድሜ ለአብርሃም ግዛው። አብርሻውን ተፍተፍ እያለ ነው። በጣም ፍሬንዴ ነው፣ ፕሮሞተር ነው። በሁሉም ላይ አብርሽ አለ። አብርሽዬ ይስማ፣ አብርሽዬ ያዘጋጃታል። ወደው ነው ፕሮፖዛሉን ያዘጋጃታል። የዲጄ ሊ ሰርግ ላይፍ አለቀ። ለሌሎችም ማስተማሪ ይሆናል። ቾምቤ እንዴት እንደምታገባ ኤክስኪውዝ ሚ